ኦ ሰላም እንዴት ናችሁልኝ? ራኬብ አለማየሁ ነኝ። የ90 ቀን ወይም የ3 ወር ቻሌንጅ ለራሴ ሰጥቼ ይሄው ጀምሬያለሁ። ቀን 2 ላይ ነን ዛሬ ያለ ነው። ያየው ያለውትን ወረቀት ላሳያችሁ እስቲ። ደረሰኝ ነው ኩሪፍቱ ይላል። ቶታል እዚህ ጋር የምታዩት መጠን ነው። ተገልብጦ ሊሆን ይችላል እዚህ ላይ የሚታየው አላቅም። ብቻ 69548 ብር ይላል። ይሄ ወደ ልጅነት የሚደረገው ጉዞ በጀት ይፈልጋል። በጀት ይፈልጋል። በርግጥ ግን ከበጀቱ ከገንዘብ አቅሙ በፊት ደግሞ ዝግጅት ይፈልጋል። እንግዲህ ሁለቱን ቀናት ያንን ስለሚያስፈልገኝ 2 ቀን ለራሴ ወደ ኩሪፍቱ ሄድኩኝና ኩሪፍቱ ሁሉም አብዛኛው የኩሪፍቱ ቦታዎችን አይቻቸዋለሁ። ሁሉም ይመቹኛል በነገራችን ላይ ግን አሁን አይቸው ማላቀው የነበረው የአሸዋ ሜዳ ያለው አፍሪካን ቪሌጅ ነበርና እዛ ነው ሄድኩት። ይሄ እዛ የነበርኩበት የ2 ቀን ቆይታ ነው። እዚህ ላይ እንግዲህ 2 ቀን ነው ያረፍኩት። የተለያዩ ወጪዎች አሉት። የምግብ እንደዚህ አይነት ወጪዎች ናቸው ያሉት። አንድ ቀን 2290 ምናምን የአንድ ቀን እንደ ቀኑ ይለያያል። ታዲያ አንድ ቀን እንደ ቀኑም እንደ ሩም አይነት ወይም ደግሞ የከተማውን በጣም የሚያምር ገጽታ የምታዩባቸው ብዙ ቦታዎች አሉ። ስለዚህ ወደዛ የቀረቡት ቦታዎች ትንሽ ወደድ ይላሉ፣ ወደ ላይ ያሉት ይሻላሉ። ግን ብዙ አይደለም። ካየሁት አንፃር ጥሩ ሆኖ ነው ያገኘሁት። አንደኛው ቀን 24486 እንደዚህ አካባቢ። ከዛ በማግስቱ የሬስቶራንት 2529 ይላል። ቀጥሎ ሩም ቀይሬ ነበረ። ኦሬዲ ሪዘርቭድ ነው ስለተባለ በማግስቱ እሁድ ቀን ወደ ሌላ ሩም ቀይሬ ነበርና ቪው ወደ ሌለው ክፍል ማለት ነው። ስለዚህ የቅዳሜና እሁድ ዋጋ የበዓል ዋጋ ምናምን ይለያያል። እኔ አሁን ይሄ ማስታወቂያም እንዳይመስልብኝ ብቻ በጥቅሉ ይሄን አሳልፈን 3321 የሚለው ሚኒ ባር ይላል። ወይን ጠጥቼ ሌላ ታሪክ የለው። ብቻ 2 ጥሩ ቀናትን በኩሪፍቱ አሳለፍኩኝ። እነዚህ 2 ቆንጆ ቀናት ታዲያ ከራሴ ጋር የምወያይበት ነገሮቹን እንዴት አድርጌ ነው ማሳካቸው የሚለውን በደንብ ማውራት ነበረብኝ ከራሴ ጋር። ሲጀመር ለምንድን ነው እስከዛሬ የልጅነት ህልሜን ያላሳካሁት ለምንድን ነው ብዬ ስል ያሰብኳቸው ነገሮች አሉ። እሱንም በሌላ ቪዲዮ ነግራችኋለሁ። አንደኛ ለምንድን ነው የሚለውን አሰብኩኝ። አንዱ በጀት ነው። አንደኛው ነገር አቅም ነው። ምንም ጥያቄ የለውም። ግን እሱንም በሂደት እንዴት እንደምናረገው ለምን እስካሁን አላሳካሁትም፣ ቀጣይም ለማሳካት ምን ያስፈልገኛል፣ ቅደም ተከተል ደግሞ እንዴት ያዝ እያልኩኝ ነበረ። እንግዲህ 10 ነገሮች አውጥቻለሁ። 1-2ቱን ሚስጥር አደርጋቸዋለሁ። ምክንያቱም ትንሽ ከራሴም ጋር ራሱ እነሱ መቆየት አለባቸው። እውነት አረጋቸዋለሁ አላረጋቸውም የሚለውን ግን ከነዚህ ለእናንተ መግለጽ ከምችላቸው መካከል አንዱ መጽሐፍ ቅዱስ መማር ነው። መጽሐፍ ቅዱስን ማወቅ፣ መማር፣ ማንበብ በደንብ እፈልጋለሁ። መረዳት እፈልጋለሁ። ብዙ ማላቃቸው ነገሮች አሉኝ፣ ማወቅ አለብኝ። ብዙ ማላቃቸው አሉ ብቻ ሳይሆን አንዱ አላቅም ብል ራሱ ምንም አይገብድም። ግን መጽሐፍ ቅዱስን መማር እፈልጋለሁ። ጤና የሚባል ነገር አለ። ጤና ደግሞ መቅደም አለበት። ብዙ አይነት የጤና ምርመራዎች ማድረግ ይኖርብኛል። ብቻ በቀን ከፋፈልኩና በኩሪፍቱ ቆይታዬ ምንድን ነው ማድረግ ያለብኝ፣ እንዴት ነው ማድረግ ያለብኝ፣ ምን ያህል በጀት ነው የሚያስፈልገው ስል ግን በጀቱ ይሄኛው ለማሰቢያ የወጣ በጀት ነው። ይሄን እንግዲህ 2 ቀን ተረጋግቶ ማሰብ ከከተማ ወጣ ብሎ እንዴት እንደሚያምር ቦታው ቪዲዮ በደንብ አሳያችኋለሁ። ሌሎችም ቪዲዮዎች 1-2 ቪዲዮ ሰርቼን የመጣሁት እዛና ግን እንዴት ነው ማድረግ ያለብኝ ብዬ በደንብ አሰብኩኝ። ቁጭ ብዬ ስጽፍ ስቀድ አንዱን ሳነሳ ሌላኛውን ስቀንስ ምናምን ብዙ ነገር አሳለፍኩኝ። 2ቱ ቀን በጣም ከራሴ ጋር ለመነጋገሪያ ጥሩ ጊዜ ጥሩ እድል ሰጠኝና ዘረዘርኳቸው ነው የምላችሁ። ስለዚህ ቅድሚያ የሚሰጠው ነገር የሃይማኖት ነገር ሆኖ አገኘሁት። መንፈሳዊ ህይወቴን ስፒሪቹዋል ህይወቴን እንዴት ነው ማስተካከል ያለብኝ፣ ምንድነው ማወቅ ያለብኝ፣ እንዴት ነው መጓዝ ያለብኝ። እኔ ብዙ ነገር ማንበብ እችላለሁ። አሁን እንደው ትንሽ ተሳንፍ ያለው እንጂ አነባለሁ። ግን የትኛውን ነገር ማንበብ እንደሚችል ሰው አይደለም። መጽሐፍ ቅዱስ ላይ ስደርስ ያለኝ ነገር በቃ ያው ቀላል ነገር አይደለም ማለት እንደ የትኛውም አይነት መጽሐፍ ስላልሆነ ላነብ ስል ይሆነ በቃ ይከብደኛል። ያነበብኩት መያዝ አልችልም፣ ግራ ይገባኛል ምናምን እንደዚህ በቃ ወይ እንቅልፌ ይመጣል። እንደው እኩለ ቀን ለምን አይሆንም
የሆነ ነገር መጥቶ ይጫጫነኛል፣ ይገባኛል ምን እንደሆነ። ስለዚህ እሱ ነገር ስራ ይፈልጋልና መጽሐፍ ቅዱስን ማወቅ መማር አለብኝ። የት እንደመማር እንዴት እንደሆነ አላወቅኩም። 1-2 ቦታዎች ሰዎች ጠቁመውኛል። እስቲ እነሱንም ቼክ አደርጋቸዋለሁ። ግን ዋናው ነገር ስፒሪቹዋል ላይፍ መቅደም አለበት ብዬ በቀን ለመጻፍ ሞከርኩኝ እና ምንም ጥያቄ የለውም። ከዛ የሚቀድም ነገር የለም። ከዛ ቀጥሎ የጤና ጉዳይ ይመጣል። ከዛ በኋላ እንግዲህ ራስን በጀት ነው። በራስን እንዴት አድርጎ መጠነኛ በሆነ ሁኔታ እነዚህን ፍላጎቶች ማሟላት፣ እነዚህን እቅዶች ማሳካት ይቻላል። የራስን ገንዘብ በጀት ምናምን እንዴት ይመጣጠናል ነው። ወይም ደግሞ አጋዥ አካላትም ካስፈለገ ደግሞ እንዴት ይገኛል የሚለውን በጣም ሳስብበት ብዙ ቆየሁኝ እላችኋለሁ። ብቻ ዋናው ነገር ቅደም ተከተል ይፈልጋል። በጣም የረጅም ዓመት እቅድ፣ ህልም፣ ፍላጎት ከዛ ደግሞ የያዝናቸው ጊዜያቶች ደግሞ 90 ቀናት ብዙ አይደሉም። እነዚህ አሁን 21 ቀን የመጀመሪያዎቹን ሀቢቶች ለማዳበር እሞክርበታለሁ ብያቸዋለሁ። እግረ መንገዴን ግን እነዚህ ላይ እሰራለሁ። ሀቢት ማዳበር ስል ወይም ጥሩ ልማዶች ማዳበር ስላችሁ ለቀጣይ ስራዎቼ ይጠቅሙኛል። ጠዋት መነሳት አለብኝ። ለመነሳት እየተነሳው ነው፣ ግን ካልጋ መውጣት አልቻልኩም። እውነት ለመናገር እነሳለሁ፣ እነቃለሁ ግን አንደኛ ይሄ ስልክ የሚባል ነገር አለ፣ ጠላታችን፣ ወዳጃችንም ጠላታችንም የሆነ ነገር። ሁለተኛ ደግሞ በቃ የጠዋት እንቅልፍ መውደድ የረጅም ዓመት ልማድ አለ። ያንን ልማድ መስበር ራሱ በጣም ከባድ ነው። ቋሚ ስራ በነበረኝ ቢሮ በምሰራበት ሰዓት ያው አለቃ አለ፣ እንግዲህ ተገድጄ ሄዳለሁ ደሞዜ ወገቡን እንዳይባል። አሁን ግን ያስለሌለብኝ ነው መሰለኝ በጣም ነው ያስቸገረኝ እና ልክ እንደዛ አይነት ጥሩ ልማዶችን ለማካበት እሞክራለሁ። እሱ ላይ እሰራበታለሁ። ግን አሁን እዚህ ላይ ልላችሁ ፈልገው የት ልማር፣ እንዴት ልማር የምታውቁት ነገር ካለ እንዲህ አድርጊ ብላችሁ እስቲ ጠቁሙኝ። ግን ብዙ አስቤ የመጀመሪያው ሂደት መጽሐፍ ቅዱስ መማርን መጀመር ነው። ከዛም ከጤና ጋር የተያዙ ነገሮችን ማስተካከል ነው እያለ ደግሞ ይቀጥላል። በጀት ጎን ለጎን ደግሞ በጀት እንሰራበታለን። ብቻ የ90 ቀን ጉዞ ቀላል እንደማይሆን ገብቶኛል። 2ቱን ቀን ግን ኩሪፍት ያሳለፍኩት ጊዜ በጣም ጥሩ ነበረ። እዛ ቁጭ ብዬ ነው ሁሉን ነገር ዲዛይን ያደረኩት። እንግዲህ በገባኝ መጠን መሬት አወርደዋለሁ ብዬ ባሰብኩት መጠንና ጥሩ ጊዜ ነበረኝ። በጣም ደስ ብሎኝ ሰላሜን አግኝቼ አዲስ አበባ ቁልቁል እያየሁ በጣም የሚያምር ቦታ ላይ ሆኜ ቀዝቀዝ ይላል። ጋቢዬን ለብሼ እየተሟሟኩኝ እንደምታዩኝ በቃ ፏ ብዬ ነው ያሳለፍኩት። እነዚህን እቅዶቼን አውጥቻለሁና እግዚአብሔር ይመስገን ስለ ሁሉም ነገር። በእነዚህ ቀናቶች ራሱ በጣም ደስ የሚል ስሜት እየተሰማኝ ነው። ገና እየጀመርኩትም ቢሆን ግን የሆነ አላማ ኖራችሁ ያንን አላማ ለማሳካት ስትንቀሳቀሱ የለም ሰዎች ጋር ደውላለሁ፣ ፈረስ መማር ፈልጋለሁ፣ ሳይክል መማር ፈልጋለሁ ስል አንዳንዱ ነገር ያስቃል። እስካሁንም አለመቻላችን የሚያስቁን ነገሮች አሉ። ያው ቅርበት ስለሌለን ነው። አሁን ባህር ዳርና ሐዋሳ ለተወለዱ ላደጉ ልጆች በጣም ቀላል ሊሆን ይችላል። ሌላም ቦታ እንደዚሁ ሳይክል በደንብ የሚጠቀሙበት ለኛ ትንሽ ሩቅ ነውና እንደዚህ አይነት ነገሮች መውደቅ አለ መሰበር አለ እያሉኝ ነው። እውነት ነው። የሆኑትን ነገሮች መቀነስ ይመስለኛል። ግን ደግሞ በቃ እንግዲህ አንድ ቀን ወድቀን ከዛ እንነሳለን፣ ከዛ እንቀጥላለን። ህይወት ራሱ እንደሱ አይደለ? እናየዋለን። ፈረሱንም ሳይክሉንም ሌሎች ነገሮችም በጣም እየደዋወልኩ ሰዎች እየጠያየኩ ነው። እንደው ቀለል ያለ ነገር ስኪል የሆነ ነገር ይሄን ጨምሪበት የምትሉኝ ካለ እሞክረዋለሁ። ስፒሪቹዋል ያለኝን ነገር ለማስተካከል መንገድ ማስያዝ ነው። ንስሐ መግባት ካለብን ንስሐ እንገባለን። ጸሎቱም ካለ ጸሎቱን እናደርጋለን። ሁሉም ያስፈልገናል። መጽሐፍ ቅዱስንም ጥናት በዛው መጀመር እፈልጋለሁ። በቃ ይሄን ነው ልላችሁ የምችለው። 90 ቀናት ነው እቅዴ። ከፊት ገና ብዙ ቀናቶች አሉ። አብራችሁኝ ከቻላችሁ ተጓዙት። እውነት ለመናገር 3 ወር ጥሩ ጊዜ ነው ይባላል፣ ጥፍት ብሎ ህይወትን ቀይሮ ለመመለስ። እኔ ደግሞ ጥፍት ብዬ ሳይሆን እስቲ ፊት ለፊት ሆነን እንሞክር ብያለሁ። አብራችሁኝ ነው። ወዳችኋለሁ። አመሰግናለሁ።